ፀጉራችሁን ለመቁረጥ አስባችሁ ግን የትኛውን ስታይል እንደሚስማማችሁ ግራ ተጋብታችኋል? አጭር ፀጉር ለእንክብካቤ ቀላል ብቻ ሳይሆን በራስ መተማመን የሚጨምርና የፊት ውበትን ጎልቶ እንዲያወጣ የሚያደርግ ድንቅ ምርጫ ነው። ዛሬ ማንኛውም ሴት ንግስት የሚያስመስሉ 10 ምርጥ አጫጭር የፀጉር ስታይሎችን ይዘንላችሁ ቀርበናል። በተለይ ቁጥር 4 እና 9 ላይ ያሉትን ስታይሎች አሁን ላይ በብዛት ተመራጭ እየሆኑ ነው። እስከ መጨረሻው ተከታተሉን እያልን ቪዲዮውን ላይክ አድርገን እንጀምረዋለን። አንደኛ ክላሲክ ፒክሲ ከት። ይህ ስታይል እጅግ በጣም አጭር ሆኖ የሚቆረጥ ሲሆን ከኋላና ከጎን ጋር ተቀራራቢ በሆነ ደረጃ ይቆረጣል። የላይኛውን ክፍል ግን ትንሽ ረዘም አድርጎ ይቆረጣል። ለእንክብካቤ ምንም ጊዜ አይወስድም። ፊትን በጣም ግልጽ ስለሚያደርግና የተፈጥሮን የፊት ቅርጽን ጎልቶ እንዲያወጣ ይረዳል። ሁለተኛ ቦብ ከት ወይም ክላሲክ ባብ። ይህ ስታይል ፀጉርን እስከ መንጋጋ ወይም ጆሊን ድረስ እኩል ተደርጎ በመቁረጥ የሚሰራ ነው። ፀጉር ወፍራምና ጤናማ ሆኖ እንዲታይ ያደርጋል። በሁሉም እድሜ ክልል የሚገኙ ሴቶች የሚስማማና ዘመን የማይሽረው ፋሽን ነው። ሶስተኛ ኢንቨርትድ ባብ። ይህ ስታይል ኤላይን ባብ ተብሎም ይታወቃል። ከኋላ አጠር ብሎ ወደፊት በዘመንም አንግል እየረዘመ የሚመጣ ነው። ፊት ይበልጥ ቀጭንና ረጅም ሆኖ እንዲታይ የሚፈልጉ ሴቶች ፍጹም ምርጫ ነው። አራተኛ በስከት። ይህ ሙሉ ለሙሉ አጭር ተደርጎ የሚቆረጥ ስታይል ነው። ከፀጉር አያያዝ ድካም ሙሉ በሙሉ ነፃ ያደርጋል። በራስ መተማመን የሚገልጽና ለየት ያለ ስብዕናን የሚያሳይ ነው። አምስተኛ ሻከት። በተለያዩ ሌየርስ ወይም ደረጃ ተቆራርጦ የሚሰራ ሲሆን ጫፎቹ ወጣ ገባ ያሉ ናቸው። ለቀጭን ፀጉር ወፍራም መልክ ወይም ቮሊዩም ይሰጣል። ለተዘበራረቀ ወይም ኢፌርትለስ መልክ ስለሚሰጥ ለዘመናዊ ወጣቶች ተመራጭ ነው። ስድስተኛ ቦል ከት። ከግንባር ጀምሮ እስከ ጆሮ ዙሪያ ባለው ክፍል እኩል ሆኖ የሚቆረጥ ነው። ፊትን ልዩና የጥበብ ሰው መልክ እንዲኖር ያደርጋል። በተለይ ቀጥ ያለ ፀጉር ላላቸው ሴቶች በጣም ያምራል። ሰባተኛ አሲሜትሪክ ባብ። በአንደኛው ጎን ረጅም ሆኖ በሌላኛው ጎን ደግሞ አጭር ሆኖ የሚቆረጥ ስታይል ነው። ፊትን ማራኪና ፋሽን ተከታይ መሆኑን ያሳያል። ለየት ያለ መልክ የሚፈልጉ ሴቶች ተመራጭ ነው። ስምንተኛ ሾርት ከርሊ ሄር ዊዝ ባንግስ። ለተፈጥሮ ፀጉር የሚስማማ ሲሆን ግንባር ላይ የሚወርዱ ፀጉሮች ይጨመሩበታል። ፊትን ይበልጥ ለስላሳና ወጣት ወይም ዩዝፉል አስመስሎ ያሳያል። የፀጉርን ውበት በሚገባ ያጎላል። ዘጠነኛ አንደርከት። የፀጉርን የታችኛውን ክፍል ወይም ከጆሮ በታች ያለውን በማንሳት የላይኛውን ክፍል ረጅም አድርጎ የሚቆረጥ ዘዴ ነው። ከላይ ያለውን ፀጉር በማንሳት የታችኛውን ዲዛይን ማሳየት ወይም ፀጉርን በመልቀቅ ዲዛይኑን መደበቅ ስለሚቻል ሁለት አይነት ስታይልን በአንድ ላይ ይሰጣል። አስረኛ ሎንግ ባብ። አጭርና መካከለኛ የሚባል የፀጉር ርዝመት ሲሆን እስከ ትከሻ ድረስ የሚረዝም ነው። ፀጉርን በጣም አሳጥሮ መቁረጥ ለሚፈሩ ሴቶች ምርጥ መሸጋገሪያ ነው። ለማሰርም ሆነ ለመልቀቅ በጣም አመቺ ነው። እንግዲህ እነዚህን 10 ስታይሎች አይተናል። እናንተ ፀጉራችሁን ለመቁረጥ ብትወስኑ የትኛውን ትመርጣላችሁ? ወይስ አጭር ፀጉር አይስማማኝም ብላችሁ ታስባላችሁ? ኮሜንት ላይ ሐሳባችሁን አጋሩኝ። ቪዲዮ ከጠቀማችሁ ላይክ ማድረጋችሁን አትርሱ። ለተጨማሪ የውበት መረጃዎች ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን።